እነዚህን አልፋቸው ስትመጣ ደግሞ ቴድሮስ ካሳሁንን ስታየው ምንም አማራጭ የለኝም ብሎ የተነሳ ወጣት ነው የሚመስለኝ ልክ ነው በቃ አሁን እኔ በተናገርኩት መሰረት ከኢትዮጵያ ውጭ ምንም አማራጭ የለም ስለዚህ ቴድሮስ ካሳሁን ሁሉ ጊዜ የሚተነፈሰው የራሱ የሆነ ትንፋሽ አለ ብዙውን ሰው ደግሞ አምጥቶ የሚያስተሳስርበት የራሱ መንገድ አለው ስለዚህ እነዚህ ነገሮች ስታስባቸው አልተሰሩም ብለህ ልትናገር አትችልም ከኢትዮጵያ ከወጣ በኋላ ከሀገራችን ድምጻውያን ጋር የመገናኘት እድሉ ነበረ ወይ በተለያዩ እድል ነበረ ለምሳሌ ቴዲ አፍሮ ዛምቶ ሲያትል ነው የምኖረው ሲያትል መጥቶ የክብር እንግዳ ብሎ ጠርቶኝ የሆነ ስጦታ አበረከተልህ አበርክቻለሁ ማህቡድም አበረከተልህ እኔ አበረከትኩ ባንዲራ ሲያለብስህ መድረክ ላይ ያለበት ነው አረንጓዴ ቢጫ ቀዩ አሃ ግን ጥሩ ነው አሁን እኔ በፊት አመር ነበር እንደዚህ ሆኖ ምናምን እዛ በተለይ በቃ በየምክንያቱ አለቅሳለሁ ምናምን አይመቸኝምና አንዴ ቴዲ መጣ ቴድሮስ ካሳሁን እዛ ኮንሰርት ነበረው እና ቤት ሊጠይቀን መጣ ምናምን ቁጭ ብለን እንዴት ነው ስለ ኑሮ ምናምን በቃ እንዲክፍት ይላል እዛ ያለውን ነገር እየነገርኩት ምናምን ሳልቅስ ባለው ማመስገን ነው አታማር ምናልባት እግዚአብሔር እኮ እዚህ ያመጣ ይሆነ ሊደብቅ የፈለገው ነገር ይኖራል እና ተመስገን በል ምናምን ሆነ በኋላ ላይ የቆየው ምናምን ስመጣ አዎ በቃ ልክ ነው ምንድነው ያጣሁት አሁን ለስትል መሰራበት ዘመን ነበረ ሰራ ግን እግዚአብሔር ይመስገን እስካሁንም ጤነኛ ነኝ በጤንነት ነው የተመለስኩት ሶስተኛ አልበማችን ስንገባ ነው ሌላ ታሪክ የሆነው በሶስተኛ አልበማችን ውስጥ እንግዲህ አሁን ላይ ቴዲ አፍሮ ቴድሮስ ካሳሁን እንግዲህ በዚህ ሰዓት ላይ ቁጥር 1 የሚታወቅ ዘፋኝ ነው ማለት ትልቅ ደረጃ የደረሰ ነው ቴዲ እና በዛ ወቅት ላይ እንግዲህ በሶስተኛው ካሴታችን ነው ኛን ቴዲን ያወቅነው በዛ ወቅት ላይ ለኔ ድሬ ከከዚራ ለከፍከፍ ከዛም አንድ ዘፈን ላይም ፊቸሪንግ ገብቷል የትኛው ዘፈን ላይ ነው እንትን የሚለው ነው የምወዳት ልጅ ነው አቤቱ የሰማይ ጌታ ፈጣሪ የቲዮም ቦታው ግብሰሪ ጡር ሰርቶ ቦዳጁ ግፍ የዋለ ማረፊያ ቦታው የታለም ይላል አቤቱ የሰማይ ጌታ ፈጣሪ ብሎሱ ገብቷል በወቅቱ ነው የቴዲን ጉብዝና ማቀው በዛ ሰዓት ላይ የገጠመው ግጥም ያስገርም ነበር አንድ ያገር ገጠም ብነግርህ ይገርማል መልካም ዜና ሰማን ሰማያዊ ተስፋ ከጸባዋት ጌታ ከወገን የሚተርፍ ሰፊ እንጀራ እንዳለሽ የማታ በነገር እንክርዳድ ቢናው ውስጥ ጠላት ሻቅቶ ለመካር የሀገር የጎበዝ የሽሮ ፍትፍት ነው የሚያበርድ ስካር በዶሮ ማታ ኮሳል ጋቷት ባርነት ሸሽቶ ነጭ አልገዛት ያሮን መቋሚያ ያምላክ ትንቢት የፍቅር ሀገር ሰላማዊት ይሄንን ያለው እንግዲህ በ1992 አካባቢ ነው እና ቀላል አይደለም እንግዲህ የዛሬ 16 17 አመት ነው ከዛ ጀምሮ መመሰክርለት ከባድ ገጣሚ ከባድ ዜማ ሰሪ በደንብ የሚዘፍን ነውና ይሄ ነው ማለቴ ነው እኛም ማያረሳሳ ብዙ ነገር አለን ያነበበው ሳይቀር ወጋየው ንጋቱ አፍሮ የባንዱ ስም ካሳሁን አባቱ ለአዲስ ዓለማየሁ አዜመለት በቃ ፍቅስ ከመቃብርም በሰከንድ በ4 ደቂቃ አሳጥሮና ከዛዚ ድረስ ተንትኖ ዘፈነው ዳግማዊ ቴድሮስ ሚከተለው የለም የሚያግዘው አጥቶ ሚከተለው ቀርቶበት የሚያግዘውን አጥቷል ቴድሮስ አፍሮ ብቻ ቀጥቆ ይዞታል እድሜን ያርዝመው ባዚየም ከውዘፈን እንደ 100 ሳላ ቴድሮስ ካሳሁን ደማማይ